አሜን። እግዚአብሔር ቤተሰቦች እንደምን ናችሁ? እግዚአብሔር ይመስገን። ዛሬ ማለት ነው ሰው ምን ይለኛል ለምትሉ ሰው የሚጨንቃችሁ እግዚአብሔር ሳይሆን የሰው ነገር የሰው ወሬና የሰው ነገር ለሚጨንቃችሁ እና በጣም በሱስ ውስጥ ሆናችሁ እኔ ምን ይለኛል እግዚአብሔር፣ እኔ ሱሰኛ ነኝ፣ እኔ አጫሽ ነኝ፣ እኔ ቃሚ ነኝ፣ እኔ ጠጭ ነኝ፣ እግዚአብሔር ፊት እንዴት እቀርባለሁ ብላችሁ በጣም ራሳችሁ ከእግዚአብሔር ያረቃችሁ ሰዎች እና በሰው ምክንያት ደግሞ ያረቃችሁ ሰዎች እኔ ይውላችሁ በትንሹም ቢሆን ልንገራችሁ። እኔ በጣም ማጨስ ልጅ መጠጣ ልጅ የሁላችሁ ጠዋት ጸበል ተጠምቄ ከሰዓት ቅዳሴ ገብቼ ማታ ክለብ ማድረግ ልጅ ነኝ። እኔ ህይወት እምጠጣ እማጭስ እምቅም በቃ ራሴን ችዬ በራሴ ላይ አደጋ ማደርስ ልጅ ነበርኩኝ። ግን ከእግዚአብሔር የሚያስቀረኝ የለም። በጠዋት ተነስቼ እንደዛ ጠጥቼ ጥንብዝ ብዬ ሰክሬ ጠዋት ተነስቼ ግን ጸበል ነው የሚሄደው። ሰው ምን ይለኛል መሰላችሁ? አንቺ አይደብርሽም እንዴ? አንቺ ብታስቀስፊ ነው ሚስማር በእኔ ሚስማር ሊዘንብባቸው የኢትዮጵያ ህዝብ ማለት ነው። ይታያችሁ እንግዲህ። ከዛ አንቺ ሌሊቱን ጨፍረሽ ታዲያለሽ እንደ እግዚአብሔር አይከብድሽም? እንደዚህ ነው የሚሉኝ። የምር ብዙ ሰው የሰበረኝ ሰው አለ። እግዚአብሔር አይከብድሽም? አይከብደኝም። የልቤን የሚወስኑ አልሰማም፣ ሄዳለሁ። እግዚአብሔር ጋር ቁጭ ብዬ አምባቴ ሆይ እኔ ከብድሃለሁ ነው የምለው። እኔ ከብድሃለሁ፣ እንደዛ ሆኜ መጥቼ ከብድሃለሁ። የትም አልሄድም ከአንተ ውጭ ማንም የለኝማ። ሰው ጠልቶኛል። ዝሙተኛ ናት፣ አጫሽ ናት፣ ቃሚ ናት፣ ዱርዬ ናት ብላ ጠልቶኛል። አንተም ትጠላኛለህ አባቴ። እንደዚህ ነው የምለው። ቅዳሴ ሂጅ ቅዳሴ አልሰማም። ቁጭ ብዬ እግዚአብሔርን ብቻ አይዋለሁ። እግዚአብሔር ለእኔ ይገለጥልኛል። ሰዎች ቁጭ ብለው ቡና እየጠጡ ወይም መንደር ለመንደር ጎረምሶች ቆሞ ስለኔ እያወሩ ስለኔ ብዙ እየተባለ እቺ እኮ እንደዚህ እየተባለ እግዚአብሔር ግን ለእኔ ይገለጽልኝ ነበረ። እግዚአብሔር ግን ለእኔ የሚያሳየኝ ሌላ ዓለም ነበረ። መጽሐፍ ቅዱስ ላይ ሄደላችሁ ስለ ሰው ማለት ነው 38 ዓመት አልጋ ላይ የተቀመጠ ሰውዬ እግዚአብሔር ከመምጣቱ በፊት ማለት ተቀመጠው በ38 በአልጋ ላይ ሆኖ ወንዙ አጠገቡ ነው እኮ ሰዎች ገፋ ቢያደርጉት ይድን ነበረ። ግን ሀታ እንዳይድን እንኳን አልገፉትም። አንድ ሁለተኛ ነገር ደግሞ ምንድነው ክርስቶስ እንኳን መጥቶ እንዳይማይራው እንኳን የዳዊት ልጅ ዝም በል ይሉት ነበር። እግዚአብሔር ማረኝ ሲለው እንኳን ዝም በል ይሉት ነበር። ሰው የዚህ ልክ ነው። ሊረዳችሁም አይፈልግም። ወደ እግዚአብሔር ሊያቀርባችሁም አይፈልግም። ስለእናንተ ግን ነው የሚያወራው እንጂ ወደ እግዚአብሔር እንድትቀርቡ እንኳን አይፈልግም። ዓላማችሁን፣ ህይወታችሁን፣ መንገዳችሁ ላይ ማንንም ሰው አትስሩ። ጌታ ምስክርን ይነግራችሁ። ዱርዬም ሁኑ፣ አጭሱም፣ ጠጡም፣ ዝሙትም ስሩ፣ ምንም ስሩ። ሂዱና እግዚአብሔር ጋር አንተ ትጸየፈኛለህ ወይ? ይሄን ቃል በሉት። አንተም ትጸየፈኛለህ እንደሰው ራሴ እንደተጸየፍኩት ሰው እንደተጸየፈኝ አንተ ትጸየፈኛለህ በሉት። መልሱን እሱ ራሱ ይነግራችኋል። እኛ ነግራችሁ እሱ ራሱ ይነግራችኋል። መጽሐፍ ቅዱስ ላይ ድጋሚ ሊደላችሁ አይነ ስውሩ ሰውዬ ሲፈጠር አይነ ስውር ነው ተፈጠረ። ግን የእግዚአብሔር ተአምር ሊገለጽለት ዘንድ ነው የተፈጠረው አይነ ስውር። ሁለቱም ማቴዎስ ወንጌል ላይ ታገኙታላችሁ። ሰዎች ግን ምን ብለው ነበር ሲያወሩ ነበር? ይሄ ሰውዬ እኮ ቤተሰቦቹ ኃጢአት ሰርተው ነው እነሱ ሰው ልጁም ደግሞ ኃጢአት ሰርተው ነው። ግን አይደለም፣ የእግዚአብሔር ተአምር ሊገለጽለት ነበር። ኃጢአትም አልሰራም። አይነ ስውር የሆነው እግዚአብሔር ኢየሱስ ክርስቶስ ራሱ ትብ ብሎ በጭቃ አድርጎ አይኑን ቀብቶ ሊያድነው ይገለጽ ዘንድ ነው። ሌላ አልነበረም። ሰው ግን ምን ይል ነበር? ብዙ ያወራ ነበረ። እኔ እንደዛ እየሆንኩኝ እየሄድኩኝ ጠዋት ቅዳሴ ጸበል እየሄድኩኝ ቅዳሴ እየሄድኩኝ ከሳት ሰው ስለኔ ዓለም በሙሉ ነበር የሚያወራው። ዓለም በሙሉ ነበር የሚያወራው። መንደርተኛ ከ6 ኪሎ ፈረንሳይ በቃ ያካልሉታል ወሬ። አይ ዶንት ኬር። እኔ ግን ይሄድ ነበረ እግዚአብሔር ጋር ይሄድ ነበር። እግዚአብሔር ታዲያ የመሄዴን እያንዳንዷ በስካር መንፈስ የሄድኳትን ቆጥሮ ግን ክርስቶስ ያላሰብኩትን በረከት ነው የሰጠኝ። በስጋ ደግሞ አጥቦ ነጭ ልብስ አልብሶ ኃጢአቴን ደብቆ ኃጢአቴን ሽሮ ምሕረቱን አድርጎ ዛሬ ለምስክርነት ከኔ እንደኔ ወደኋላ ላሉ ሰዎች ልመሰክር ዘንድ ይኸው አቀረበኝ። በህይወታችሁ ውስጥ የምሬን ነው የምነግራችሁ። አብሶ ከእግዚአብሔር ጋር ያላችሁን ግንኙነት ማንም ምንም ይበላችሁ፣ ከክርስቶስ ግን አትራቁ፣ ከኢየሱስ ግን አትራቁ። የሚለውጠውም የሚሽረውም የሚያድነውም የሚፈውሰውም ሰውን የሚቀይረውም የሚያጥበውም አንድ ኢየሱስ ክርስቶስ የናዝሬቱ ኢየሱስ ክርስቶስ የድንግል ማርያም ልጅ ብቻ ነው። ሌላ መድኃኒት የለም። ሰው አይደለም ያስገባችሁ ሲኦል ወይም ደግሞ ገነት። ክርስቶስ ብቻ ነው ምርጫችሁ የሚመርጣችሁ ቦታችሁ የሚያውቀው። ስለዚህ ጌታን ወደ ኋላ አትቅሩ። በሰው ኦኬ ደህና ዋሉ።